እባክህን ይቅርታ፣ መንገድ ተዘግቶ ነው ያረፈድኩብህ። እኔም አሁን መድረሴ ነው። ከዚህ በኋላ ስታረፍጂ ደግሞ እንደዚህ መሆን አይኖርብሽም። ማርፈድ የሴቶች ልዩ መብት ነው። እቃ እንድታጋዛኝ የነገርኩህ እኔ ነኝ፣ ግን አረፈድኩብህ። በጣም ይቅርታ። እሺ። ግን አንድ ነገር ረስተሻል። ከኔ ጋር እስካለሽ ድረስ ሁሉንም ቀለል አድርጊው። እንሂድ። ጭማቂው ደርሷል። አመሰግናለሁ። ያንተም ይሄው። መልካም ጊዜ። አመሰግናለሁ። መምህር፣ ዛሬ እኮ በዓል አይደለም። ይህን ለብሼ ሁሉም ሰው እየተመለከተኝ ነው። ስታየኝ አስጠላለሁ? እንዴት ይሆናል? እኔ ሁልጊዜም ሳይህ እንደዚህ ለብሰ ነው። የለበስከው ልብስ ለአንተ የተሰራ ይመስላል። የእኔ ልብስ ግን በጣም ይጨንቃል። ምንም ምቾት ሊሰጠኝ አልቻለም። ስለዚህ ለዛሬ አንተ በልጠኸኛል። ምን እያልከኝ ነው መምህር? አትቀልድ። ታውቃለህ አይደል፣ ወንድ ፒኮኮች ሴት ፒኮኮችን ለመማረክ ላባቸውን ይዘረጋሉ። ከዛ የፈለጉትን ሴት ማግኘት ይችላሉ። በተቃራኒው ግን ስለ ሰዎች ስናወራ ወንድ ወፎች እኛን በጣም ይበልጡናል። ተመልከት፣ ዙሪያህን አየህ? የትኛው ወንድ ነው ስታየው ለራሱ አቋም የተጨነቀው? ሁሉም ወንዶች እንዳንተ 2 ፑሻፕ መስራት አይችሉም። 2 ፑሻፕ? 2 ማለት 1 በራስህ መተማመን። እስካሁን ድረስ የለበስከው ልብስ እንደማይሆንህና እንደማያምርብህ እያሰብክ ነው። በጣም ተጨንቀሃል። የለበስከው ቢያምርብህ እንኳን መቀበል አትችልም። ከእንግዲህ አለባበስህ ሙሉ በሙሉ በእንደዚህ አይነት መንገድ ማድረግ ይኖርብሃል። እንዳትረሳ፣ ስራ ስትሆን እንደ ባለሙያ፣ ውጭ ስትሆን ደግሞ እንደ ቦታው ልበስ። ከዛ በአንድ ወር ውስጥ ብቻ ይህን ህይወት ትለምደዋለህ። ከዛም የበፊት አለባበስህን አንተም ራስህ ትጠለዋለህ። መምህር፣ ምግብ ስገዛም ይህንን ልለብስ ነው ማለት ነው? ሰዎች ግን እብድ እንደሆንኩ ያስባሉ። ሁለተኛው ጉዳይ ስለ ሰዎች ትጨነቃለህ። ግን ቅድም ጁስ ያመጣችልንን ልጅ አይታታል? በድብቅ እያየችህ ነበር። እውነቴን ነው። አየህ፣ ስለ አለባበሳቸው የሚጨነቁ ወንዶች ትኩረት ይስባሉ። ልክ እንዳንተ ማለት ነው። ካልሆነ ይሄ ዝም ብሎ ቀልድ ማብዛት የተራ ወንዶች ባህሪ ነው። በዛ ላይ በጣም ይቀናሉ። ስለዚህ አንተ ከነሱ መማር አለብህ። ገብቶሃል? አካሄድህን መቀየር የምትችል ከሆነ እመነኝ፣ ከባድ ሚዛን ትሆናለህ። ከዚያቺ ሴት ያንተ ብቻ ናት። ብዙ መጽሐፍ አንብቤ ነበር። ከአንተ መማሬ ግን በጣም ጠቅሞኛል። ተጨማሪ እውቀት ብትሰጠኝ ከዚህ በላይ ትጠቅመኛለህ። አንተን ከሰማሁ በኋላ በራስ መተማመን ተሰምቶኛል። መጀመሪያ ስትመጣ አልነገርኩህም ነበር? ያቺን ልጅ ያንተን ለማድረግ ትንሽ ጊዜ ይወስዳል። ያንተን የህይወት ዘይቤ መቀየር፣ እሱ ነው የኛ ዋና ዓላማ። እንኳን ደህና መጣችሁ። ስለ ዕቃ ግዢ እንዳማክርህ ስልክ ደውለህ ጠይቀኸኝ ነበር። እዚህ ኢንተርኔት ላይ ማዘዝ ይቻላል። ሁሉም እዚህ ይገኛል።